ውድ ኢትዮጵያውያን እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ አደረሰን። ዛሬ በዚህ መድረክ የገጠር መሬት ይዞታ አስተዳደርና አጠቃቀምን በተመለከተ የምናደርገው ክርክር ከምንም በላይ የሀገሪቱን የጀርባ አጥንት ከሆኑት አርሶና አርብቶ አደሮች ሕይወት ጋር ወሳኝ ቁርኝት ያለው ጉዳይ በመሆኑ ለኢትዮጵያ ትልቅ ትርጉም አለው። ፓርቲያችን መሬትን እንደ ፖለቲካ መሳሪያ ሳይሆን የኢኮኖሚ ብልጽግና ማረጋገጫ አድርጎ በማየት አርሶና አርብቶ አደሩን የንብረትና የመሬት ይዞታ ተጠቃሚነት መብቶችን የሚያጠናክሩ ፖሊሲዎችን፣ የሕግ ማዕቀፎችንና አሰራሮችን በመዘርጋት ተጨባጭ ውጤቶችን በማስመዝገብ ላይ ይገኛል። ፓርቲያችን ባለፉት 8 የለውጥ ዓመታት የገጠር መሬት አጠቃቀምና አስተዳደርን በተመለከተ ባከናወናቸው የሕግ፣ የፖሊሲ፣ የአደረጃጀት ሪፎርም ስራዎች የተገኙ ዋና ዋና ተጨባጭ ውጤቶች ውስጥ የተወሰኑትን እንደሚከተለው እጠቅሳለሁ። የአርሶና የአርብቶ አደሩ የይዞታ መብት በፖሊሲ በሕግና በአሰራር ማዕቀፎች እንዲደገፉ አድርገናል። በዚህም አርሶና አርብቶ አደሮቻችን መሬትን የመጠቀም፣ የማከራየት፣ ከባለ ሀብቶች ጋር በጋራ የማልማት፣ በውርስ ወይም በስጦታ የማስተላለፍ፣ በብድር ዕዳ ዋስትና የሚያስያዝ ሕጋዊ መብቶችን ተጎናጽፈዋል። ይህም መብት ባለፉት 8 ዓመታት በግብርናው ዘርፍ ለተመዘገበው የምርትና ምርታማነት እድገት ወሳኝ ሚና ተጫውቷል። ለአርሶና ለአርብቶ አደሮች የሁለተኛ ደረጃ የመሬት ይዞታ ማረጋገጫ ሰርቲፊኬት ለመስጠት በተደረገ እንቅስቃሴ በሀገሪቱ ባሉ 50 ሚሊዮን በላይ በሚሆኑ ማሳዎች ምዝገባ ተካሂዶ እስካሁን 32.8 ሚሊዮን ማሳዎች የይዞታ ማረጋገጫ ሰርቲፊኬት ተሰጥቷቸዋል። አርሶና አርብቶ አደሮች የመሬት ይዞታ ማረጋገጫ ሰርቲፊኬታቸውን በማስያዝ ከፋይናንስ ተቋማት ከ10 ቢሊዮን ብር በላይ ብድር ማግኘት ችሏል። የተለያዩ የሀገራችን ስነ ምህዳር ቀጠናዎችን ያገናዘበ ዘላቂ የመሬት አጠቃቀም እቅድ በማውጣትና ህዝባችንን በስፋት አሳትፈን በመተግበር የተፈጥሮ ሀብቶቻችንን በዘላቂነት በመጠበቅና በማልማት ለመጪው ትውልድ ለማስተላለፍ በአፈርና ውሃ ጥበቃ እንዲሁም በአረንጓዴ አሻራ መርሃ ግብሮቻችን መሬትን ጠብቆ ለቀጣይ ትውልድ ማስተላለፍ የሚያስችሉ ስኬታማ ስራዎችን በማከናወን ላይ እንገኛለን። የሴቶች የአረጋውያንና የአካል ጉዳተኞች የመሬት ተጠቃሚነት መብት ሊያረጋግጡ የሚችሉ አካታች የመሬት አስተዳደርና አጠቃቀም ስርዓት መዘርጋት ችለናል። የመሬት አጠቃቀምና አስተዳደርን በተሻለ ሁኔታ ለመምራት ተበታትነው የሚገኙ የመንግስት አስተዳደር አደረጃጀቶችን ወደ አንድ ማዕከል በማምጣት በቴክኖሎጂ የተደገፈ ጠንካራና ዘመናዊ ተቋማዊ አሰራር እንዲኖር እያደረግን እንገኛለን። የመሬት ይዞታ የካሳ አከፋፈልን በተመለከተ የይዞታውን የመልማት አቅምና በመሬት ላይ ያለውን ሀብት ወይንም ንብረት ከግምት ባስገባ መልኩ እንዲፈጸም በይዞታው ከአልሚው ድርሻ እንዲያገኝ እና ሌሎችም አማራጭ የካሳ አይነቶችን መሰረት ያደረገ እንዲሆን በማድረግ ፍትሃዊ የካሳ አከፋፈል ስርዓት እንዲኖር እየተደረገ ነው። አርሶና አርብቶ አደሩ ይዞታቸው ወደ ከተማ ሲካለሉ የይዞታ መብታቸው እንዲጠበቅና የሚከፈላቸው ካሳ የመሬቱን የመልማት አቅም ያገናዘበ ባለይዞታው ከአልሚው ድርሻ እንዲያገኝ ጭምር በማድረግ ውጤታማ ስራዎችን በመስራት ላይ እንገኛለን። የአርብቶ አደርና ከፊል አርብቶ አደር አካባቢዎች ያለውን የወል መሬት ይዞታ ስሪት በሕግ እውቅና በመስጠት ባህላዊ የመሬት አስተዳደርና በቤተሰብ መብቶች የሚመነጩ መሬት ነክ ጉዳዮችን በአግባቡ የሚያስተናግድ የሕግ ማዕቀፍ ዘርግተናል። ይህም በመሬት ይገባኛል ይነሱ የነበሩ ግጭቶች እንዲቀንሱ አድርጓል። ውድ ኢትዮጵያውያን ብልጽግናን መምረጥ የተረጋገጠ የአርሶ አደርና የአርብቶ አደሩን የገጠር መሬት ይዞታ መምረጥ ነው። ብልጽግናን መምረጥ በዘመነ ቴክኖሎጂ የተደገፈ የመሬት አስተዳደር ስርዓትን መምረጥ ነው። የብልጽግና ፓርቲ የምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የአርሶ አደሩ የድካም ፍሬ፣ የአንድነት፣ የትብብር ውጤትና ምልክት ነው።